መስራት እንችላለን። ግን አሁን ላይ ሞኔታይዝ ሆናችሁ ከዚህ ስትሄዱ ነው። ሁሉን ነገር አስተካክላችሁ ስትሄዱ ነው። አሁን ቲክቶክ ላይ ብትሄዱ 4000 5000 አንድ ሰው ቤት የሚታዩት ማለት ነው። 49 ሰው አለ ላይክ አድርጎ የሚታዩት ግን ለራሳቸው የለም፣ አይሰሩም። ለምን? መጀመሪያ ለራሳችሁን አስቀድሙ፣ ለራሳችሁ አዘጋጁ፣ ከሰው ቤት ውጡ። በአሁኑ ሰዓት ደግሞ ሙቀት ነው፣ በጣም ሙቀት አለ። 14 ሰው ላይክ አድርጉ፣ ኮመንት ጻፉ። ኮመንት ብጽፉ ይጠቅማችኋል። ለምን? ስማችሁን እየጻፍኩ ስለሆነ። ስማችሁን እንድጽፍ ኮመንት ጻፉ። ላይቭ የምትገቡበትን ሰዓት እንዲመቻችላችሁ ማለት ነው። ኦዚ ምንድን ነው ያለችው? ላይቭ ሰዓት አስተካክላችሁ ግቡ ነው ያለችው። ስለዚህ እሷን መከተል አለባችሁ። ሁለተኛ እኮ 10,000 እኮ ነው የሚከፈለው። አንድ ዩቱብ ለመክፈት 10,000 እኮ ነው የሚከፈለው። 10,000 ብር የሚከፈለበት ጋር ወይኔ ደግሞ አይደጋችሁትንም ታነሳላችሁ፣ ላይክ አድርጋችሁም ታነሳላችሁ። ኧረ ጉድ እኮ ነው። እዚሁ ጋር ያየው። አቤት ትዕግስቱን ስጠኛ። ዩቱብ ከፍቶ ለመስጠት ራሱ 10,000 ነው የሚያስከፍሉት ሌሎቹ ግሩፕ ላይ ማለት ነው። እኛ ግን በነፃ እየከፈትንላችሁ አብረን ለውጥ ባልናችሁ ራሱ ሰው አይሰራም በስርዓቱ። ለምን ነው በስርዓት የማሰሩት? ለምን ነው የማትለው? ለምን ወደ ራሳችሁ አትመለሱም? እውነት እኔ ለራሳችሁ ነው፣ ይጠቅማችኋል። ጊዜያችሁን የምታቃጥሉበትን እዛ ቲክቶክ ላይ እዚህ ጋር የራሳችሁን ቻናል ከፍታችሁ ወደ የራሳችሁን ብታሳድጉ ነው የሚመረጠው። ለምን እንደሆነ ታውቃላችሁ? ቲክቶክ ላይ ሄዳችሁ ያችን ሰዓት የምታቆዩትን ሰዓት ለራሳችሁ ዩቱብ ከፍታችሁ ግን አንድ ሰብስክራይብ ብታገኙ አንድ እያላችሁ 2 እያላችሁ 3 እያላችሁ ታድጋላችሁ። ከዛ 1000 ትሞላላችሁ። ከዛ ሰዓታችሁን እንትናችሁን ትሰራላችሁ። ከዛ ሞኔታይዝ ትሆናላችሁ። ከዛ ክፍያ ይጀምራል። ዶላራችሁን ትቀበላላችሁ በየወሩ ማለት ነው። ከደሞዛችሁ በላይ ነው የምታገኙት። ከደሞዛችሁ በላይ ነው የምታገኙት። ግን ያው አላወቃችሁትም ሲስተሙን ማለት ነው። በጣም ብዙ ልጆች ተለውጠዋል በዩቱብ። አረብ ሀገር እየተው ወደ ሀገራቸው የገቡ በጣም ብዙ ልጆች አውቃለሁ እኔ ራሴ ማለት ነው። ሀገራቸው ሄደው የሚኖሩ ማለት ነው። አንድ የሚጽፍ የለም። ለምን ችግር አለ እንዴ? ነገር ትዕግስት ሲጻፊ መልሽና ጻፊ እስኪ። ምን ሆኖ ነው ኮመንት የማይታየኝ? አይታየኝም። ወዴት ሄዳችሁ? ጻፉ እስኪ ኮመንት አይታየኝም። ምን እንደሆነ ነው